በባልና በሚስት መካከል ያለ መታወቅ የመረጃ ልውውጥ አይደለም፣ ኤፒግኖሲስ ነው። የነፍስ ቁርኝት አይነት ነው። ባይዘው እግዚአብሔርን ማወቅ የሚለው ቃል በጣም ቀጥተኛና ትክክለኛ ትርጉሙ በባልና በሚስት መካከል ያለ መታወቅ ነው። ባይዘው አሁን የጋብቻና የትዳር ትምህርት ስላልሆነ ነው ማላነሰው። እሱን ያው ተምራችኋል፣ የምትማሩም ደግሞ እየተማራችሁ ነው እንጂ እግዚአብሔርን ሰው ያውቀዋል። እግዚአብሔርን ማወቅ ተብሎ የተቀመጠው ቃል በመገለጥና በብርሃን የሚገኘው ዕውቀት በባልና በሚስት መካከል ባለ አይነት ዕውቀት ነው። የአዲስ ኪዳን ጸሐፊዎችም የብሉይ ኪዳን ጸሐፊዎችም ያስቀመጡት እግዚአብሔር ያሳያችሁ እንግዲህ በመንፈስ የሚደረገውን ያንን መረዳትና ዕውቀት እግዚአብሔር ሊያቀርብና ሊነግረን ሊያስተዋውቀን የሞከረው ወይንም እያስተዋወቀን ያለው በባልና በሚስት መካከል ባለ ቁርኝት ነው። ስለዚህ የነፍስ ነው ትስስሩ ማለት ነው በባልና በሚስት መካከል ያለው። ስለዚህ ጳውሎስ ይህንን ታላቅ ሚስጥር ስለ ክርስቶስና ስለ ቤተ ክርስቲያን ሁሉ ነው ምለው ይላል እና ያን ያክል የነፍስ ቁርኝት የመንፈስ ህብረት አለው። ስለዚህ አሁን አንዳንዱን ነገር አሁን ፍሬክስ እኔን በጣም ነው የሚገርማችሁ እንዴት እንደምታቀኝ በምንም አይነት መንገድ እያወራሁኝ ሌላም ነገር ታውቃለች እኔ እያወራኋት ማለት ነው። መገለጥ ነው የሚመስለኝ። የግል ነብይ እሷ ናት ለኔ። ሌሎቻችሁ እጅ ምናምን እንዳታስጭኗት፣ ግን ኤቭሪ ዲቴል ነው የምነግራችሁ። ሴንስ ነው የምታረገኝ። አሁን በንግግር ሳይሆን የምንግባባው ሴንስ ታረገዋለች። አይ አይደለም ካለችኝ አይደለም፣ እውነቷን ነው። የነፍስ ነው። ሳትገናኙ እኮ ልክ እንደ አይደንቲካል ትዊንስ የትዳር ጓደኛችሁ የሆነ ቦታ የሆነ ነገር ሲሆን እኮ ይገባቸዋል። ይህ ታላቅ ሚስጥር ነው አለ ጳውሎስ። ብሎት ማብራሪያ ያጣ ታላቅ ነው ሚስጥሩ አለ። ይሄንን እምለው ስለ ክርስቶስና ስለ ቤተ ክርስቲያን ሁሉ ነው እምለው አለ። ይሄንን ጥምረት